እንኳን ደህና መጣችሁ። በጣም ደስ ብሎኛል። ያው ቴንኪው ለማለት ነው። በደንብ እንግዲህ ጌታ እንድናመልክ እኔ ጌታ ማምለክ እወዳለሁ። ከልጅነቴ ጀምሮ በጣም የጌታ ብዙ ውለታ ያለብኝ ሰው ነኝና እንደዚህ ብዙ ነገር ስታዩ ማለት እንቅስቃሴ ምናምን እኔ ጌታ ማምለክ ነው የምወደው እንጂ ኖርማሊ ኪቦርድ እየተጫወትኩ ሙዚቃ እየሰራሁ እንደሆነ እረሳዋለሁ። በቃ ወርሺፕ ውስጥ ነው የምገባውና ጌታን በጣም እወደዋለሁ። ብዙ ነገር ያደረገልኝ ሰው ነኝና ሁሌ በቃ ጌታ ቢመለክ ነው ምኞቴ። ምንም ነገር ሳስብ በቃ ወርሺፕ ነው የማስበውና በዛ ምክንያት ነው ስራዬ ማምለክ ነው ብዬ ይህን ፕሮግራም ያዘጋጀሁት ማለት ነው። ከልጅነቴ እናቴ ምን ብላኛለች? አንድ ወር እያለሁ ነው ተወልጄ ይመስለኛል ታቅፌ እንዳለው እኛ ቤት ነው ሙሉ ወንጌል ቤተክርስቲያን የተጀመረው። ወርቁ ሰፈር ሙሉ ወንጌል ይባላል ቃሊቲ አካባቢ ነው። እና አንድ ነብይ መጥቶ ምን ይላታል? ይሄ ልጅ ጆሮን በስቼዋለሁ ይልሻል ጌታ። እና እንደዛ ሲላት እናቴ ግራ ገብቷት ሄዳ ሰዎችን ጠየቀች። ጆሮን በስቼዋለሁ ማለት ምን ማለት ነው ብላ ጠየቀች። ስትጠይቅ ምን አሏት? በብሉይ ኪዳን አንድ ሰው ጆሮ ከተበሳ ለአለቃው እድሜ ልኩን ባሪያው ነው የሚቀርበው። ከሱ ውጪ ለሌላ ሰው ማገልገል አይችልም። እና ከኔ ስራ ውጪ አበላሽቷለሁ አላት ማለት ነው። ስለዚህ እኔ ለጌታ የተበላሹ ሰው ከዛ ውጪ ምን መሆናችን እና ከልባችሁ እንድታመልኩ ስለምፈልግ ይሄ ነገር እንዳለው በደንብ ተዘጋጅተንበት ሊሆን ይችላል። ግን ምንም ካሜራው ሁሉ ረስታችሁ ጌታ ማምለክ በቃ ዋናው ዓላማችን ስለሆነ ጌታን እናምልከው። እወዳችኋለሁ።